ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ? ያላችሁን ያለውኝ አልሐምዱሊላሂ ረቢል ዓለሚን። ዛሬ ማሳያችሁ የፈጣይር አሰራር ነው። እዚች ጋ 3 ኩባያ ዱቄት አለኝ በዚህ ማለት ነው። በዚህ 3 ኩባያ ግን የሞላ ነው የሰፈርኩት፣ በጣም የሞላ ማለት ነው። እዚች ጋ ደግሞ በዚህ ማንኪያ በሾርባ ማንኪያ በዚህ ማለት ነው 3 ማንኪያ ፓውደሩ ወተት አለኝ። እዚች ጋር ደግሞ 3 ማንኪያ ስኳር፣ 1 ማንኪያ እርሾ፣ 1 ማንኪያ ቤኪንግ ፓውደር። እዚች ጋር ደግሞ ጤንጥ የምትመለከቷት እቺ እንትን ነች፣ ጨው ነች። እና ሶስቱን አብረን ሁሉንም አብረን ነው የምንቀላቅለው ይችላል። ያው እንደዚህ ቀላቀልኩት እንደምትመለከቱት። እዚች ጋር እንቁላል አለኝ፣ እንቁላሉን ጨምረዋለሁ። ያው እዚች ጋር በትንሽዬ በጋዋስ እዚች ጋር በጋዋስ ሲኒ አንድ ያው እንደዚህ ካወካችሁት በኋላ ላስኬት ትሸፍኑታላችሁ ላይ ማለት ነው። ያው በላስኬት ሸፈንኩት። ተመልሼ መጥቻለሁ ውዶቼ። ሊጡ እንደምትመለከቱት ኩፍ ብሏል። እዚች ጋር ጅብን ኬሪ ማለት ነው። ጅብን ኬሪ ማለት ይሄ ነው። ይሄው አንዱን 3 ቦታ ቆራርጬዋለሁ። እዚች ጋር ግን ትልልቅ ሆኖብኛል ስለቾከልኩኝ። እኔ እዚች ጋር የምጠቀመው ተመልከቱ፣ ባትራ አልጠቀምም። እኔ የምጠቀመው የድስት ክዳን ነው። የድስት ክዳን ደግሞ የምጠቀምበት ምክንያቱ ነግራችኋለሁ ማለት ነው። ካላችሁ ይኸውልህ በዚህኛው ወረቀት ጠቅልሉ። ይሄ ነው ያልቆብኛል። ከሌላችሁ ደግሞ በዚህ በጋስጤር ጠቅልሉ ማለት ነው። ይሄው እዚህ ጋር ጠቅልያለሁ። 2 ነው የጠቀለልኩት፣ 2 የድስት ክዳን። የጠቀለልኩበት ደግሞ ምክንያት አሁን ነግራችኋለሁ። ፍሩን ውስጥ ላስገባው ይሄንን ላሳያችሁ ማለት ነው። ይሄው ፍሩን ውስጥ አስገብቼዋለሁ። እኔ የዚህ ፍሩኑ ማለት ነው እንትን ሲል አንድ ጎኑ እዚች ጋር ቶሎ ይበስላል፣ እዛች ጋር ደግሞ ቶሎ አይበስልም። ስለዚህ ምን አደርገዋለሁ? እንደዚህ አሽከረክረዋለሁ። እንደዚህ እያደረኩኝ አሽከርክሬ ቦታ ቀየርለታለሁ። ባትራው ግን ከሆነ አውጥቼ ወደዛ ማድረግ ስለሚደብረኝ በቃ እዛው ፍሩን ውስጥ እያለ ወደዚህ ብቻ እንደዚህ እያሽከረከርኩኝ ማብሰል ነው ውዶቼ። የድስት ክዳን የምጠቀመው ለዚህ ነው። ግን በነገራችን ላይ ያጠቁረዋል። የማይፈለግ የድስት ክዳን እናንተ ተጠቀሙ። ሲጀመር ሁሉም ቤት አንድ ላይ ሆኖ ይችላል ፍሩኑ። ይሄ ወጣ አያበስልም፣ 2 አይነት ነው የሚያደርገው። ስለዚህ እያሽከረከርኩኝ ነው እኔ ማበስለው። ሰምታችኋል። እዚህ ጋር ጋስጤሩን ዘይት እንቀባዋለን፣ ይሄንን ማለት ነው። እዚህ ጋር ደግሞ ጥቁር አዝሙድ አለ። እዚች ጋር ደግሞ ሰሊጥ አለ። ጥቁር አዝሙዱ ሰሊጥ ተቀላቅሎበታል። ከዛ ደግሞ ወደ መዳመጥ እንገባለን። ሊጡን እናስተነፍሰዋለን እዚች ጋር ማለት ነው። እንደዚህ አድርገን መጀመሪያ ግን ላሳያችሁ። እዚች ጋር ዘይት ቀብቻለሁ። ይሄ ቦታ ላይ ዘይት አለበት ማለት ነው። ይሄው እንደዚህ ቆራረጥኩት። ከዛ ጅብን አስቀምጥበታለሁ። ይሄው በዚህ መልኩ ዙሪያው ደረደርኩት። ያው እንደምትመለከቱት ዙሪያው ደርድሬዋለሁ። ይሄውላችሁ ጋስጤር ከሆነ ዘይት ቀቡት፣ ወረቀት ከሆነ ግን ዘይት እንዳትቀቡት። እና አሁን እየጠቀለልኩኝ እዚህ ላይ ደረድራለሁ። ይሄ ውዶቼ ጠቀለልኳት እንደዚች። አታምሩ? ማሻላ ከረሱን መሰለች። እና ውዶቼ አሁን እንቁላል ነው የምንቀባው ውዶቼ። ይሄው እዚች ጋር እንቁላል ቀብቻለሁ። እንቁላል ስትቀቡ ይሄውላችሁ ይሄንን የለ እንደዚህ ካረጋችሁ በኋላ እንደዚህ ያድርጉና እንትን በሉ። ለምን ቀስ እያላችሁ በኋላ እንትን እዚህ ጋር ይደፋፋና ይገማባችኋል፣ ቤቱን ይበክለዋል በእንቁላል። ጥቁር አዝሙድ ነው የምቀባው ይሄኛውን። ይሄው እንደምትመለከቱት ጥቁር አዝሙድ ቀብቼዋለሁ። አሁን ፍሩን ውስጥ እከተዋለሁ። ይሄው ከትቼዋለሁ። መጀመሪያ የለኮስኩት ከታች ነው። ታቹ አሪፍ ሲሆን ምን ነበረ ከላይ ለኩሰዋለሁ። አሁን ከታች ነው። እኔ በነገራችን ላይ ዝም ብዬ ከከተትኩት በኋላ ነው ጋዙን የለኮስኩት። እንደ ኬክ ምናምን አይደለም አሞቃችሁ የምከቱት። በቃ ከተትኩት ሊጡን ያው አሞኩት ማለትም ለኮስኩት። ሲበስል እንመጣለን። እስከዛ ድረስ የሰሊጡን እንሰራለን።
እዚች ጋር የሰሊጡን ልሰራ ያው ዳምጬዋለሁ። ከዛ እንደዚህ ከቆራረጥኩት በኋላ ጅብኑን እደረድራለሁ። እዚች ጋር ስጠቀልል ራሱ ይታያል መሰለኝ። ይሄ ለሰሊጥ ማዘጋጀው ነው። ሰብስክራይብ ላይክ አድርጉልኝ። እዚች ጋር ሊጡ ትልቅ ነው። ከዛ ሁለት ቦታ ቆረጥኩትና ጅብን አደረኩበት። እና ሊጡ ደግሞ ስታወቁት ለስለስ አድርጋችሁ አብቁት። ለምን በኋላ ላይ ፈጢራው ራሱ ፈጣይር እሱ እንትን ይልላችኋል። ለስላሳ ሆኖ ይወጣላችኋል። ግን ደረቅ ከሆነ እንትን አይደለም። ከዛ እቆራረጠዋለሁ። አይለሰልስም። ይሄ ደግሞ እዚህ ጋር እንዴት ነው ገባብኝ? እንዴት ነው ሁለቴ ቪዲዮ ሁለቴ ገብቶብኝ ነው። ይቅርታ። ያው መጀመሪያ እንደዛ ነበረ። በስተት የገባ ቪዲዮ ነው አትሉም? ይሄ መጀመሪያ አሳያችኋለሁ ያልኩት ያው እዚች ጋር ስጠቀልል ያው እንደዚህ አርግታችሁ ጠቅለል ታረጉታላችሁ። ከዛ ትደረድሩታላችሁ እንደዚህ ማለት ነው። በጅብን ኬሪ በፈለጋችሁት ነገር በዛተርም በምናምንም ማድረግ ይቻላል። በነገራችን ላይ ያው እዚች ጋር እንደዚህ ከጨረስኩ በኋላ እንቁላል ቀባሁት። እንቁላል ስትቀቡ ጥንቃቄ አድርጉ። ለምን ማለትም እንትን እንዳይልባችሁ እንዳይገማባችሁ። ከዛ እዚች ጋር ሰሊጥ ዛተር አርግታችሁ ትሰራላችሁ። እዚህ ዛተር አልነበረም በጅብን ብቻ። ሲጀምር እኔ ዛተር አይመቸኝም ስለማልወደውም ብዙም ትኩረት አልሰጠውም ቢኖርም ራሱ ማለት ነው። ግን እነሱ ስለሚወዱት ቀላቅላችሁ ስሩ። ዛተር እና ጅብን ማለት ነው። ማሻአላ አያችሁት? እዚች ጋር አያምርም? ተመልከቱ። ፏ ብላ ወጣለች። ማሻአላ ተባረከ። ይሄ ውዶቼ ለእኔም ቀነስኩኝ። እዚች ጋር ለእነሱ ካስገባው በኋላ ላሳያችሁ። አያችሁት? ማሻአላ በጣም ነው የሚጣፍጠው። ተመልከቱ። ወላይ ነው